ሰላም የተወደዳችሁና የተከበራችሁ ዛሬ ደግሞ በጣም ትልቁን 129 ካሬ ለሽያጭ የወጣ ቤት ይዤላችሁ መጥቻለሁ። ይህ ቤት እንደምታዩት ሳሎኑ ሰፋ ያለ 129 ካሬ ሶስተኛ ወለል ላይ ሲሆን ጽድትና ልቅም ብሎ የተሰራ ዲጂታል ካርታ ያዘ ሲሆን በጣም ኳሊቲውን የጠበቀ በር ቪክቶር በር የተገጠመለት ጽድት ያለ ባለ 3 መኝታ ሶስተኛ ወለል ላይ 129 ካሬ በጣም ትልቁ ነው ብያችኋለሁ። አሁን ማስተር ቤድሩሙን ላሳያችሁ ነው። ማስተር ቤድሩሙ እንደምታዩት ሰፋ ያለ በጣም ሰፋ ያለ መኝታ ቤት ያለው እንደምታዩት ሰፊ ነው። በጣም ትልቅ ቁም ሳጥን የራሱ የተገጠመለት ቁም ሳጥን እንደምታዩት በጣም ገራሚ ቁም ሳጥን ስታንዳርዱን የጠበቀ ቁም ሳጥን የተገጠመለት ነው። ጽድት ያለ የምትፈልጉት እንትን የሚይዝ ነው። ከዚህ በመቀጠል ደግሞ ወደ ኪችን ላሳያችሁ። ኪችኑ ጋር ስመጣ ኪችኑን ለየት የሚያደርገው ኪችኑ ዙሪያውን ነው ካቢኔት የተገጠመለት። እንደምታዩት ጽድት ያለ ካቢኔት የተገጠመለት ጽድት ብሎ የተሰራ ኳሊቲውን የጠበቀ ካቢኔት ያለው ቆንጆ ኪችን ሰፋ ያለ ነው። ካሁን ደግሞ ወደ ሁለተኛው መኝታ ቤት ይዣችሁ ሄዳለሁ። ሁለተኛው መኝታ ቤት ጋር ስመጣ እንደምታዩት በጣም ለቀቅና ሰፋ ያለ ጽድት ብሎ የተሰራ የራሱ ቁም ሳጥን ያለው አሁንም ይሄ ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤትም የራሱ ቁም ሳጥን በጣም ትልቅ ቁም ሳጥን የተገጠመለት ነው። አሁን ደግሞ ወደ ሶስተኛው መኝታ ቤት ይዣችሁ ሄዳለሁ። ሶስተኛው መኝታ ቤት ጋር ስንመጣ ሶስተኛው መኝታ ቤት ቁም ሳጥን የለውም፣ ግን ሜትር ከ50 አልጋ ይዞ ቀለል ያለች ቁም ሳጥን መያዝ ይችላል። ቆንጆ ቤት ነው ይህ ቤት እንዳያመልጣችሁ ቤተሰቦች። አሁን ደግሞ ወደ ሻወር ሽንት ቤቱ ይያችሁ ገባለሁ። እዚህ ጋር ስንገባ ሽንት ቤቱ በር ላይ የእጅ መታጠቢያ ያለው፣ ወደ ውስጥ ስንገባ ደግሞ ሙቅ ቀዝቃዛ የተገጠመለት ሙሉ ሰራሚክ እስከ የተሰራ ዳብልስ የተገጠመለት ቆንጆ ቤት ነው። ይህ ቤት የት ነው የሚገኘው ካላችሁ ቆየ ፈጬ ፕሮጀክት 12 ቆንጆ ቦታ ላይ አቢሲኒያ ባንክ አካባቢ እዛው ጋር ነው የሚገኘው። ይህ ቤት በጣም ሰፋና ለቀቅ ያለ ሳሎን ያለው ሲሆን ዋጋው 9,300,000 ብር ይባላል። ይህን ቤት መግዛት የምትፈልጉ ሰዎች ካላችሁ በ0930 22 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፒ ሊንክ፣ ፎሎ ማድረጋችሁን እንዳትረሱ። እናመሰግናለን።